ሴት የምትወልደው በአንጀት ወይስ በማህፀን የሚል ጥያቄ አነሳና እንግዲህ ይህንን ጥያቄውን ወደ እናንተ አቀርብ። በሴት በወንድ በቅዱስ በጻድቅ በነቢይ በሐዋርያ በተለያየ ህብረ ቀለማት የተንቆጠቆጠ ስዕል ቤታችሁ አስቀምጣችሁ የምታመልኩ ሰዎች እስኪ የጥንቱን የኋላውን እንደገና የወደፊቱን ይናገሩ። እስኪ አፍ አውጥተው ይናገሩ። እስኪ መልእክት ያምጡ። እስኪ ድምፅ ያሰሙ። የለም እንዲህ አይነቱን ነገር ከቤታችሁ እንድታስወግዱ ነው። አሁን የኢትዮጵያ ቤተክርስቲያን ሊቃውንት ራሱ ድንግል ማርያምን ለማወደስ አንደበታቸው በጣም ሩቅ፣ ክርስቶስን ለመቀበል ክርስቶስን ለመስበክ ግን በጣም የዘገዩ ናቸው። ይተናነቃቸዋል። ኢየሱስ የሚለው ስም ራሱ ሲነሳ ያንገፈግፋቸዋል። በቤተ መቅደስ ያሉት በቅኔ ማህሌቱ በኩል ደግሞ የሚያገለግሉት፣ በቅዳሴ በኩል የሚያገለግሉት፣ በዱር በገዳም በጫካ ያሉት መነኮሳት ሳይቀሩ ኢየሱስ የሚለው ስም ሲነሳ የዛሩ መንፈሳቸው ይነሳል። ይጎፋሉ፣ ይበረግጋሉ፣ ይሯሯጣሉ። ስሙን መስማት አይፈልጉም። ነገር ግን የኢየሱስ ስም ከስም ሁሉ በላይ ስለሆነ በእነሱ ውስጥ ያለውን ክፉ መንፈስ ስለሚመታው ኃይለኛ ብርቱ የሆነ ስም ጽኑ የሆነ ስም ስለሆነ ይሄንን ስም ሊሰሙት አይወዱም። ታዲያ ምን ያድርጉ ከተባለ ይሄው እንደለመዱት የማርያምን መከተል ነው፣ ለማርያም ማነብነብ ነው። ስለዚህ ሰላም ቅዱሳን እንደምን አላችሁ? የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን እያልሁኝ ዛሬ ደግሞ እንደተለመደው በዚህ በታምረ ማርያም ላይ የጀመርኩትን የስህተትን ትምህርት የማጋለጥ ስራ እንቀጥላለን። እንግዲህ በታምረ ማርያም ላይ ብዙ ትምህርቶችን አንስተናል። እንደ ምሳሌ ሐዋርያው ቅዱስ ጳውሎስን የጠራችው ድንግል ማርያም ናት። ለወንጌል ተልእኮ ያበቃችው ራሷ ማርያም ናት። ጌታችን ኢየሱስ ክርስቶስን ልጅ ሐዋርያው ጳውሎስን ጥራው ለወንጌል አገልግሎት ይጠቅማል ብላ በእሷ ማልዳ ለምና ሐዋርያው ቅዱስ ጳውሎስን እንዳስመጣችው ለወንጌል ተልእኮም ያበቃችው በእሷ በኩል እንደሆነ እንደገና ሐዋርያው ቅዱስ ጳውሎስ በመላእክት የተጠመቀ መሆኑን አብርሃም፣ ይስሐቅ፣ ያዕቆብ አብረው እንደነበሩ ራሷም ድንግል ማርያም ሲጠመቅ አብራ የነበረች መሆኑን እንግዲህ ተአምሯ ይናገራል። እንግዲህ ይህንን ትምህርት ወደ ኋላ ሄዳችሁ ማየት፣ መዳሰስ፣ መቃኘት ትችላላችሁ። ዛሬም እንግዲህ እንደተለመደው ይቀጥላል ትምህርቱ ማለት ነው። እንግዲህ በተአምረ ማርያም ላይ ብዙ ሀሳቦችን እያነሳውም ስለሆነ እንቀጥላለን። እንግዲህ በሌላ ሀሳብ ዛሬ የማነሳው ርዕሰ ጉዳይ እንደ መግቢያ ሴት ልጅ ጸንሳ አርግዛ ከዚያ በኋላ ልጇን በምትወልድበት ጊዜ እንግዲህ እንደተለመደው እግዚአብሔር በተፈጥሮ በሰጣት ጸጋ ባደላት ክብር ትወልዳለች። ይህንንም በተመለከተ እንግዲህ ወደ መጽሐፍ ቅዱስም ስንሄድ የሴትና የወንድ ተፈጥሮ ራሱን የቻለ እንደሆነ መጽሐፍ ቅዱሳችን በግልጽ ያስተምረናል። ሁለት ጾታ እንዳለ ይነግረናል። ሁለቱም ጾታ እንግዲህ በእግዚአብሔር በራሱ ፈቃድ በባሪያው በአምሳሉ በመልኩ የተፈጠሩ መሆናቸው መጽሐፍ ቅዱስ ያስተምረናል። እንግዲህ እዚህ ጋር ላነሳ የፈለኩት ነገር ምንድን ነው? በዚህ በታምረ ማርያም መጽሐፍ ላይ ሴት ስትወልድ ልጇን እንግዲህ በማህፀን እንደምትወልድ የተረጋገጠ ነው። ወይም ደግሞ እንግዲህ በልዩ ልዩ ኬዝ እንግዲህ ኦፕራሽን ተደርጋ ልትወልድ ትችላለች። እዚህ ጋር ታምረ ማርያም ላይ የተቀመጠው ሀሳብ ግን ሴት በአንጀቷ ወንድ ልጅ ወለደች የሚል ታሪክ ስላለ ነው። እና ይህንን ታሪክ እንግዲህ ከመጽሐፍ ቅዱስ አንጻር በደንብ አድርጋችሁ እንድታዩት፣ ከሳይንሱም አንጻር ደግሞ ማየት የሚቻልበት መንገድ ካለ እንድታዩት ነው። እንግዲህ ታምረ ማርያም ላይ ስንመጣ ሴት የምትወልደው በአንጀት ወይስ በማህፀን የሚል ጥያቄ አነሳና እንግዲህ ይህንን ጥያቄውን ወደ እናንተ አቀርባለሁ። እናንተ ራሳችሁ እንግዲህ ይህንን ትነጋገሩበታላችሁ ማለት ነው። ለምሳሌ ገጽ 631 ላይ ብንሄድ 631 ላይ እንሄድና ይህንን ታሪክ እናነበው። እንደዚህ ይላል። የባለጸጋ ልጅ የሆነች ይቺ ሴት ግን ከመጠን በላይ ወደኋላ ባነበው ወላጅ አባቷ በወርቅና በብር በማናቸውም ኃላፊ በሚሆን በዚህ ዓለም ሀብት የበለጸገ ከቂሳሪያ ሴቶች ወገን የምትሆን አንዲት ሴት ነበረች። የባለጸጋው ልጅ የሆነች ይቺ ሴት ግን ከመጠን በላይ በሆነ ድህነትና ብዙ ችግር ላይ ነበረች። አባቷ ስስታም ነበርና እንደዚሁ ለብዙ ጊዜ በችግርና በድህነት ስትሰቃይ ከቆየች በኋላ በዚያቸው ሀገር ከሚኖሩ ሰዎች መካከል አንድ ሰው ገባችና ከዚህ ሰው ጸነሰች። የመውለጇ ሰዓት በደረሰ ጊዜ ማህፀኗ ታሰረና ሊፈታ አልቻለም። በዚህ ምክንያት ለሞት ደረሰች። ስለዚህ ዘመዶቿና ጎረቤቶቿም ተሰብስበው የዓለሙ ሁሉ መድኃኒት የምትሆን አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ወደ ክብርት እመቤታችን ቤተክርስቲያን በአልጋ ተሸክመው ወሰዷት። ከዚያም ከቅጽረ ቤተክርስቲያኑ በራፍ ሲደርሱ አንጀቷ ተፍታታ። በዚህም ጊዜ እንዳይን ጥቅሻ ባለ ፍጥነት ወንድ ልጅ ወለደች ነው የሚለው። አንጀቷ ነው የሚለው። እንግዲህ የተፍታታው ምንድን ነው? አንጀቷ ተፍታታ። ከዚያ በኋላ ምን ሆነ ነው የሚለው? ወንድ ልጅ ወለደች ይላል። ከዚያም በኋላ ምን ለና ዘመዶቿ ጎረቤቶቿም ሁሉ በጣም ተደስተው ልዑልና ምስጉን የሚሆን እግዚአብሔርን አመሰገኑት።
ስሟ ከማር ከወተት ይልቅ የሚጣፍጥ አምላክን የወለደች እመቤታችን አመሰገኗት ይላል። በዚህ የሴቲቱ አባት ብዙ ወርቅና ብር ለቤተ ክርስቲያን የሚያስፈልገውን ስጦታ ሁሉ አደረገ፣ ለነዳያንና ለችግሮችን ምጽዋት አደረገ እያለ ይቀጥላል ታሪኩ። እዚህ ጋር ላነሳ የፈለኩት ሁለት ዋና ነጥቦች አሉ። እንግዲህ አንደኛ ይቺ ሴት ጸነሰች። ከዚያ በጸነሰች ጊዜ በጣም ተቸገረች። ስለዚህም ዘመዶቿ፣ ጎረቤቶቿ ተሰብስበው የዓለሙ ሁሉ መድኃኒት ወደምትሆን ይላል። የዓለሙ ሁሉ መድኃኒት ማናት? የዓለሙ ሁሉ መድኃኒት የተባለችው ማርያም። እንግዲህ ስህተቱ በአንጀት ልጅን የመውለድ ወይም ደግሞ አንጀቷ ተፈቶ ልጅን ወለደች የሚለው ሐሳብ ብቻ ሳይሆን ከመዳን ጋር ያለው ትምህርት በራሱ በጣም አደገኛ ነው። እንግዲህ በተአምረ ማርያም ላይ ስንመጣ ማርያም መድኃኒት ነች፣ ማርያም ቤዛ ነች፣ ማርያም ኃጢአትን ታስተሰርያለች፣ ማርያም እውር ታበራለች፣ ማርያም ለምጽ ታነጻለች፣ ማርያም ገነት ታገባለች፣ ማርያም ኃጢአተኞችን ታስምራለች፣ ማርያም ብዙ ነገር። ይሄ ሁሉ ውሸት። እንግዲህ እዚህ ጋርም ስንመጣ የዓለም ሁሉ መድኃኒት አንድ ብቻ ነው። እሱም ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ። ለዓለም ሁሉ ራቁቱን በመስቀል የተሰቀለ እሱ ነው። አንድ ጌታ ነው ያለ፣ አንድ አዳኝ ነው ያለ፣ አንድ ንጉሥ ነው ያለ፣ አንድ ተስፋ ነው ያለ ኢየሱስ ክርስቶስን ነው ሰዎች ማወቅ መረዳት ያለባቸው። ከክርስቶስ ኢየሱስ ውጭ የሆነ የትኛውም ትምህርት ያጋንንት ትምህርት ነው። ስለዚህ በተአምረ ማርያም ላይ ድንግል ማርያም ምንድናት ከተባለ የዓለም ሁሉ መድኃኒት የሚለው ትምህርቷ በእሷ ስም የተጻፈ ይሄ ትምህርት አደገኛ ነው። ለዚህ ነው ሰዎች ቁጭ ብለው ተአምረ ማርያምን የሚሰሙት። ተአምረ ማርያምን የመስማት ድነት አያመጣም። ተአምረ ማርያምን ማስነበብ ድነት አያመጣም። ይህንን የሰማ ሁሉ መንግስተ ሰማያት አይገባም። በእውነት ለመናገር በተአምረ ማርያም ላይ የተጻፈውን ሐሳብ መስማት በራሱ እርግማን እንጂ ድነት አይደለም፣ ጽድቅ አይደለም፣ ህይወት የለውም። ይሄ መጽሐፍ ከዳር እስከ ዳር ብናነባው ህይወት የሌለበት ለሞት ለፍርድ የሚያበቃ መጽሐፍ እንጂ ለዘላለም ህይወት የሚያበቃ መጽሐፍ አይደለም። ስለዚህ ድንግል ማርያም የዓለም ሁሉ መድኃኒት የሚለው ትምህርት በመጽሐፍ ቅዱስ ሲመዘዝ በጣም ስተት ነው። ስለዚህ የዓለም ሁሉ መድኃኒት ክርስቶስ ኢየሱስ ነው ማለት ነው። እንግዲህ በዚህ በመጽሐፍ ቅዱስ ላይ ስንመጣ አንድ መድኃኒት እንዳለ ዓለምን ሁሉ የሚያድን አንድ አዳኝ ነው ያለ። ማን ነው እሱ ከተባለ ኢየሱስ የተባለው ማለት ነው። እንግዲህ ይህንን ትምህርትም በምንመለከትበት ጊዜ በጣም አስፈላጊውን ነገር ማየት እንችላለን። እንግዲህ ምንድነው ሉቃስ ወንጌል ምዕራፍ 2 ላይ ስንመጣ የምናገኘው ነገር እንደዚህ አይነት ነገሮችን እናያለን። መልአኩም እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች እነግራቸዋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና ይላል። እንግዲህ ይህንን ቃል ስናይና በተአምረ ማርያም ላይ የተቀመጠውን ቃል ስንመለከት እጅግ የሰማይና የምድር ምንም አይነት ግንኙነት የለውም። መልአኩ የተናገረው ይህንን ነው። ለዓለሙ ሁሉ ነው ያለው። ምንድን ነው ያለው? በዳዊት ከተማ መድኃኒት እርሱም ክርስቶስ የሆነ ጌታ ተወልዶላችኋል፣ የምስራች እነግራችኋለሁ፣ እነሆ ለሕዝብ ሁሉ የሚሆን። ይህንን ቃል ወስዶ ለማርያም መለጠፍ፣ በማርያም ሰው ይድናል ብሎ መናገር ከዚህ የበለጠ ምንፍቅና፣ ከዚህ የበለጠ ክደት የለም። ስለዚህ በተአምረ ማርያም ላይ የተቀመጠው ውሸት ወይም ደግሞ ይሄ መጽሐፍ ሕይወት የሌለበት መጽሐፍ መሆኑን ሰዎች ሁሉ እንዲያውቁት ነው። ስለዚህ ሌላው ታሪኩን ልቀጥል እና መድኃኒት የሚለው ለድንግል ማርያም አይገባትም። ሰውን ማዳን የሚችል አምላክ ብቻ ነው። ለዘላለም ሕይወት የሚያበቃ አምላክ የሆነው ክርስቶስ ኢየሱስ ነው። እንደገናም ደግሞ ቤዛ የሆነው ኢየሱስ ክርስቶስ ነው። እንግዲህ የማርያምን ስፍራ መተካት አይቻልም። እንግዲህ ማርያም በክርስቶስ ስፍራ ተተክታ ልታድን አትችልም። እንግዲህ ድነት የሚባለው ጽድቅ የሚባለው በእሷ በኩል እንደሌለ ሰዎች በደንብ አድርጋችሁ ማዳመጥና በራሳችሁ ወደ ክርስቶስ ኢየሱስ ለመምጣት መሞከር አስፈላጊ ነው። እንግዲህ እዚያም በኋላ በድንጋሌ ነፍስ በዝንጋሌ የጸናች ክብርት እመቤታችን ወደ ክብርት እመቤታችን ቤተክርስቲያን በአልጋ ተሸክመው ሴትዮዋን አመጧት። ምን ሆና ነው? የመውለጃዋ ሰዓት በደረሰ ጊዜ ማህፀኗ ታሰረና ሊፈታ አልቻለም ነው የሚለው። ማህፀኗ ዝግ ነው፣ ሊፈታ አልቻለም። ከዚያ ምንም ማድረግ አልቻሉም። ከዚያ በኋላ ሰዎች ወደ እመቤታችን ወደ ቅድስት ድንግል ማርያም ቤተክርስቲያን ምን አደረጉ? በቃሬዛ በአልጋ ይዘዋት መጡ። ከዚያም ከቅጽረ ቤተክርስቲያኑ በራፍ ሲደርሱ አንጀቷ ተፍታታ ነው የሚለው። ቁጥር 7 ላይ አንጀቷ ምን አለ? ተፍታታ። የትኛዋ? የነፍሰ ጡሯ አንጀት ተፍታታ። ከላይ ማህፀኗ ታሰረ፣ ልትወልድ አልቻለችም። ነገር ግን ወደ ማርያም ቤተክርስቲያን በቃሬዛ መጧት። በራፉን ስትረግጥ ግን አንጀቷ ተፍታታ። ከዚያ ወንድ ልጅ ምን አደረገች? ወለደች ይላል። ይሄ ከመጽሐፍ ቅዱስ አስተምሮ ጋር ወይም ደግሞ እግዚአብሔር በሴትና በወንድ መካከል ካስቀመጠው ከተፈጥሮ ጸጋ አንጻር ሲታይ
በጣም አደገኛ የሆነ አስቂኝ የማይባል በጣም የሚዘገንን የሚያሳፍር ተደርጎ የማይታወቅ ነገር አለ። ለምንድን ነው ተአምር የተባለው? ሴት በአንጀቷ ወለደች ተአምር ነው። ይሄ ተአምር አይደለም። እግዚአብሔር ከተፈጥሮ ውጭ እንዲህ አይነት ነገር ማርያም አታደርግም። እግዚአብሔር እንኳን ራሱ ፈጣሪ ሆኖ አምላክ ሆኖ እንዲህ አይነቱን ነገር ግን አላደረገውም። በቃ እግዚአብሔር በፈጠረበት በዚያ አፈጣጠር ሴት በማኅፀን እንድትወልድ እግዚአብሔር ወሰነ። ሴት የምትወልደው በራሱ እግዚአብሔር ባስቀመጣት ወይም በሰጣት ሕግ መሰረት ነው። ከዚያ ውጭ ሊሆን አይችልም። ስለዚህ የዚህ የታምረ ማርያም መጽሐፍ ግን ሴት በአንጀቷ ወንድ ልጅ ወለደች የሚለው ትክክለኛ ታሪክ አይደለም። እንግዲህ ተአምር ሊያስብል የሚችል ነገር ነው ተብሎ ተጽፎ ነው። በጣም ስህተት ነው። እንግዲህ እንዲህ አይነቱንም ትምህርት እንግዲህ ኦርቶዶክሳውያን በደንብ ቆም አድርጋችሁ እንድታዩ ነው። ዋናው ነገር የዚህ ትምህርት ዓላማ ምንድን ነው ከተባለ ሰዎች ከተአምረ ማርያም አይናቸውን እንዲያነሱ ነው። ተአምረ ማርያም የተባለው መጽሐፍ በዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ዕለት ዕለት የሚነበብ በየሁዱ የሚነበብ 33 በዓላት አሉ። በ33ቱም በዓላት በየወሩ በ21 ራሱ የሚነበብ ብዙ ነገር አለ። ቅዳሴው ሳይቀር ማህሌቱ ሳይቀር አውደ ምሕረቱ ስብከቱ ሳይቀር ዝማሬው ሳይቀር አምልኮው ሳይቀር ለማርያም የተሰጠበት ማለት ነው። ማርያምን አምልካችሁ ማርያምን አወድሳችሁ ለማርያም ቅኔ ተቀኝታችሁ ለማርያም እልል ብላችሁ ዘምራችሁ አጨብጭባችሁ አሸብሽባችሁ መንግሥተ ሰማያት አትገቡ። በእውነት ለመናገር ድንግል ማርያም ይህቺ የጌታችን የኢየሱስ ክርስቶስ እናት አትመጣም አታይም እንጂ ብትመጣ ብታይ ነው የምትለው። ምክንያቱም በስሟ ምንም አይነት ነገር እንዲደረግ አትፈልግም። ውዳሴ እንዲቀርብ አትፈልግም። ምስጋና እንዲቀርብ አትፈልግም። ማህሌቱ በስሟ እንዲሆን አትፈልግም። ሊቃውንቱ ለሷ ሲያሸበሽቡ ማየት አትፈልግም። ምንም በቀጠላቸው ነው የምትሄደው። አሁን የኢትዮጵያ ቤተክርስቲያን ሊቃውንት ራሱ ድንግል ማርያምን ለማወደስ አንደበታቸው በጣም ርቱ ነው። ክርስቶስን ለመቀበል ክርስቶስን ለመስበክ ግን በጣም የዘገዩ ናቸው። ይተናነቃቸዋል። ኢየሱስ የሚለው ስም ራሱ ሲነሳ ያንገፈግፋቸዋል። በቤተ መቅደስ ያሉት በቅኔ ማህሌቱ በኩል ደግሞ የሚያገለግሉት በቅዳሴ በኩል የሚያገለግሉት በዱር በገዳም በጫካ ያሉት መነኮሳት ሳይቀሩ ኢየሱስ የሚለው ስም ሲነሳ የዛሩ መንፈሳቸው ይነሳል። ይጎፋሉ፣ ይበረግጋሉ፣ ይሯሯጣሉ። ስሙን መስማት አይፈልጉም። ነገር ግን የኢየሱስ ስም ከስም ሁሉ በላይ ስለሆነ በእነሱ ውስጥ ያለውን ክፉ መንፈስ ስለሚመታው ኃይለኛ ብርቱ የሆነ ስም ጽኑ የሆነ ስም ስለሆነ ይሄንን ስም ሊሰሙት አይወዱም። ታዲያ ምን ያድርጉ ከተባለ ይሄው እንደለመዱት የማርያምን መከተል ነው፣ ለማርያም ማነብነብ ነው። ስለዚህ በኦርቶዶክስ ቤተክርስቲያን ወይም ደግሞ በምዕመናን ሕይወት ውስጥ ያለውን የክፉ ትምህርት እንክርዳድ የሆነውን ይህንን ተአምረ ማርያም የተባለውን መጽሐፍ ነቅሎ ለማውጣት እንዲህ አይነቱን ችግሩን የውስጥ ችግሩን ገመናውን ማጋለጥ አስፈላጊም ስለሆነ ማለት ነው። እና ይህንን ትምህርት የምትከታተሉ ሰዎች በእውነት ነው የምላችሁ ወደ መጽሐፍ ቅዱስ ወደ እግዚአብሔር ቃል እንድትመለሱ ወደ ክርስቶስ ኢየሱስ በመምጣት ሕይወታቸውን እንድታድኑ እንድታደጉ በዚሁ አጋጣሚ እናገራለሁ። የዓለሙ ሁሉ መድኃኒት ማርያም የሚለው እንግዲህ ይህን በተደጋጋሚ ያነሳል ተአምሩ። እንግዲህ በየተአምራቱ ውስጥ እንግዲህ ማርያም አዳኝ ናት፣ ማርያም ፈዋሽ ናት፣ ማርያም ዕውር አብርታለች፣ ማርያም ሴቶችን ጽንሳቸውን በሚወልዱበት ወይም ልጃቸውን በሚወልዱበት ጊዜ ማህፀናቸው አልፈታ ሲል በአንጀት የምታስወልድ መሆኗ ብዙ ነገሮችን አይተናል ማለት ነው። ሐዋርያት የኢየሱስ የማርያምን እርገቷን ሰብከዋል፣ አስተምረዋል። ሐዋርያት በሀገረ ስብከታቸው እሷን ሰብከዋታል እያለ የሚናገር ብዙ ነገር አለ። ከድነት ጋር ከጽድቅ ጋር ከዘላለም ሕይወት ጋር ራሷ ድንግል ማርያም እንደሆነች አድርጎ ነው የሚናገረው። የኢየሱስ ክርስቶስን ወንጌል ሐዋርያት የሰበኩትን ክርስቶስ ያስተማረውን የእውነት ቃል ግን ገለል አድርገው ሰዎች እንዲያዩት እንዲያውም ከወንጌል ይልቅ ተአምረ ማርያም ገዝፎ ተአምረ ማርያም ልቆ በህዝቡ አእምሮ ውስጥ የምናይበት መንገድ ብዙ ነገር ነው። እንግዲህ ማርያም አዳኝ ናት የሚለውን በደንብ አድርገን ቅድምም ስናገር ስለነበረ ማየት ትችላላችሁ። ስሟን በወርቅና በህብረ ቀለማት የጻፈ መንግስተ ሰማያት ይገባል ነው የሚለው። እንግዲህ የድንግል ማርያምን ስሟን የማርያምን ስም በህብረ ቀለማት በወርቅ የጻፈ ሰው መንግስተ ሰማያት ይገባል። የማርያምን ስሟን በወርቅ እንደገና በህብረ ቀለማት የጻፈ ሰው ክርስቶስን ሳያምን ምንም ክርስቶስ ሳያስፈልገው በክርስቶስ ኢየሱስ አምኖ ሳይሆን በራሷ በማርያም መንግስተ ሰማያት የሚገባ መሆኑን በግልጽ ይናገራል። ገጽ 635 ቁጥር 7 ላይ ሄዳችሁ ማየት ትችላላችሁ። 635 ላይ እንየው። 635 ላይ ስንመለከት ቁጥር 7 ላይ እንመልከተው እንደዚህ ብሎ ይናገራል። ወይዜኒና አሁር ከመ አርኢከ ስመከ ዘልኳ ወስርግው ውስተ መንግስተ ሰማያት ሀበ አምደ ወርቅ ቀይህ ይላል።
ምንድነው የሚናገረው? ነፍሱ ከስጋው ከመለየቷ በፊት አምላክን የወለደች እመቤታችን ተገልጻ እንዲህ አለችው፣ አንተ የታመንክ መልካሙ አገልጋዬ ሆይ ስሜን በጥቁር ቀለም የጻፍክ አይደለህም፣ ነገር ግን በወርቅና በብር እንዲሁም በችሎታና በጥበብህ ልዩ ልዩ ህብረ ቀለም ያላቸውን እያስተባበርክና እያዋሃድክ በአማረ ህብረ ቀለም ስሜን ጻፍክ እንጂ። አሁንም በመንግስተ ሰማያት በወርቅ አምድ ላይ በአማረ ቀይ ቀለም የተጻፈውን ስምህን አሳይ ዘንድ ና አለችው። ዳግመኛም የዚህን ዓለም ሞት አትፍራ፣ ነው እኔ የዘላለም ህይወትንና የማያልፈውን የማያልቀውን ደስታ እሰጥሃለሁ አለችው ይላል። ተመልከቱት። አሁን ይሄ የድንግል ማርያምን ስም በልዩ ልዩ ህብረ ቀለማትና በወርቅ አንቆጥቁጦ ስለጻፈ የዘላለምን ህይወትም እሰጥሃለሁ፣ ምንም አይነት ስጋት አይግባህ፣ እና ስምህ በወርቅ በህብረ ቀለማት የኔን ስም እንደጻፍከው ያንተም ስም በሰማያት ተጽፏል ብላ ድንግል ማርያም ልታሳየው ልታዞረው ሞከረች ማለት ነው። እንግዲህ ባጭሩ ትምህርቱ ምንድን ነው? የድንግል ማርያምን ስም በወርቅና በህብረ ቀለማት የጻፈ ሰው መንግስተ ሰማያት ይገባል። ኢየሱስን ሳያምን ኢየሱስን ሳይቀበል ወንጌል ሳይሰማ ኃጢአቱን ሳይሰረይለት እንደው ዝም ብሎ ዘው ብሎ መንግስተ ሰማያት ይገባል። ለምን? ስሟን በወርቅ ቀለም ስለጻፈ። ይሄ ያጋንንት ትምህርት ነው። ማንም ሰው ወደ እግዚአብሔር መንግስት መግባት የሚችለው በኢየሱስ ሲያምን ነው። ኢየሱስ ጌታ እንደሆነ በልቡ ሲያምን በአንደበቱ ሲመሰክር ክርስቶስ ከሁሉ በላይ እንደሆነ ጉልበት ሁሉ ለእርሱ ይንበረከካል ነው የሚለው። ስለዚህ ሰው በክርስቶስ ኢየሱስ ሲያምን ብቻ ነው የሚድነው። ይኸውላችሁ በዚህ በዮሐንስ መልእክት ላይ የምናየውን ክፍል ላንሳላችሁ። በዚህ ሐዋርያ ዮሐንስ የጻፈውን የእሱን መልእክት በምንመለከትበት ጊዜ መጽሐፍ ቅዱሳችን ግልጽ የሆነ መልእክትን ያስቀመጠልን። ስለዚህ እግዚአብሔር ይመስገን፣ እግዚአብሔር ቃል ስላስቀመጠልን እግዚአብሔር እናመሰግናለን። በዚህ በአንደኛ ዮሐንስ ምዕራፍ 5 ከቁጥር 10 ላይ በእግዚአብሔር ልጅ የሚያምን በነፍሱ ምስክር አለው፣ በእግዚአብሔር የማያምን እግዚአብሔር ስለ ልጁ የመሰከረውን ምስክር ስላላመን ሐሰተኛ አድርጎታል። እግዚአብሔርም የዘላለምን ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይህ ነው። ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም ይልና ቁጥር 13 ላይ የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ። በእርሱ ያለን ድፍረት ይህ ነው፣ እንደ ፈቃዱ አንዳች ብንለምን ይሰማናል። የምንለምነውን ሁሉ እንዲሰማልን ብናውቅ ከእርሱ የለመነውን ልመና እንደተቀበል እናውቃለን ይላል። አሁን እዚህ ጋር መጽሐፉ እየተናገረ ያለው ምንድን ነው? በእግዚአብሔር ልጅ የሚያምን በነፍሱ ምስክር አለው። በቃ በነፍሱ ምስክር ያለው ሰው ምን አይነት ሰው ነው ከተባለ በእግዚአብሔር ልጅ በኢየሱስ የሚያምን ሰው ነው። በክርስቶስ ኢየሱስ የሚያምን ሰው የዘላለም ሕይወት አለው። ማርያም ስለ ማዳን አይመለከታትም። ስለ እግዚአብሔር መንግስት ሰውን ሁሉ ለማዳን አይመለከታትም። ሰውን ሁሉ ወደ እግዚአብሔር መንግስት ለማግባት አቅም የላትም፣ ብቃት የላትም፣ ችሎታ የላትም። እንደ ክርስቶስ በመስቀል ላይ አልተሰቀለችም፣ አልሞተችም፣ ደሟን አላፈሰሰችም፣ እንደ ክርስቶስ መከራን አልተቀበለችም። በክርስቶስ ኢየሱስ ላይ የደረሰው የትኛውም ያ ቀራኔው መስቀል ላይ የፈጸመው እያንዳንዱ ነገር ማርያም ላይ አልተከናወነም። በምን አቅሟ ነው ሰውን መንግስተ ሰማያት ልታገባ የምችለው? ስለዚህ ማንም ሰው መንግስተ ሰማያት የሚገባው በክርስቶስ ኢየሱስ ያምን ነው። በነፍሱ ምስክር ሊኖረው የሚችለው በኢየሱስ ያምን ነው። ኢየሱስን ያልተቀበለ ኢየሱስን አምኖ ያልተቀበለ ለክርስቶስ ኢየሱስ ለስሙ ክብር ያልሰጠ ሰው መንግስተ ሰማያት አይገባም። ስለዚህ ይህንን በደንብ አድርጎ መናገር በጣም አስፈላጊ ነገር ነው። እንዲህ አይነቱ ትምህርት እንግዲህ ስላለ ሌላ ሁለተኛይቱ የዮሐንስ መልእክት ላይም ስንሄድ ምን ብሎ ይናገራል መሰላችሁ? ቁጥር 9 ወይም 8 ላይ ሙሉ ደመወዝን እንድትቀበሉ እንጂ የሰራችሁትን እንዳታጠፉ ለራሳችሁ ተጠንቀቁ ካለ በኋላ ለሚወጣ ሁሉ በክርስቶስም ትምህርት ለማይኖር ሰው አምላክ የለውም ይላል። አምላክ የሌላቸው ናቸው። ክርስቶስን ትተው ማርያምን የሚከተሉ ሰዎች አምላክ የሌላቸው ሰዎች ናቸው። ኢየሱስን ትተው ፍጡር የሚያመልኩ፣ ለፍጡር የሚዘምሩ፣ ለፍጡር የሚቀኙ፣ ለፍጡር ውዳሴ የሚያቀርቡ፣ እልልታ የሚያቀርቡ፣ ለፍጡር የሚንበረከኩ፣ ለፍጡር ምጽዋት በፍጡር ስም መንግስተ ሰማያት እገባለሁ ብለው ፍጡርን ተስፋ ያደረጉ፣ በፍጡር የሚተማመኑ ሰዎች አምላክ የሌላቸው ሰዎች ናቸው። ስለዚህ ኢየሱስን ትቶ ሰው ክርስቶስን ትቶ በፍጡር የሚታመን ሰው አምላክ የለሽ መሆኑን ይኸው መጽሐፉ ይናገረናል። በክርስቶስ ትምህርት ለማይኖር ሰው አምላክ የለውም። በክርስቶስ ትምህርት ለሚኖር አብና ወልድ አሉት። ማንም ወደ እናንተ ቢመጣ ይህንም ትምህርት ባያመጣ በቤታችሁ አትቀበሉት ይላል። እንዲሁም በክርስቶስ ትምህርት ለማይኖር ሰው ይህንን በክርስቶስ ትምህርት ለማይኖር ሰው የክርስቶስን ትምህርት ለማይቀበል ሰው በክርስቶስ ኢየሱስ አምኖ ያልዳነ ሰው
እንዲህ አይነት የስህተት ትምህርት ይዞ ሲመጣ መወገዝ ያለበት በነገራችን ይህንን ትምህርት የሚያስተምሩ ሰዎች ናቸው። መወገዝ ያለባቸው መተቸት ያለባቸው በህዝብም ፊት ዓለም እየሰማ ዓለም አይኑ እያየ ፍጥረት ሁሉ እየተመለከተ መወገዝ ያለበት ወይም ደግሞ ይህንን ትምህርት የሚያስተምሩ ሰዎች ናቸው መወገዝ ያለባቸው። በእውነት ለመናገር መወገዝ አለባችሁ፣ ይህ ትምህርት ትክክል አይደላችሁም ተብለው በአደባባይ ታምረ ማርያምን የሚያነቡ፣ ታምረ ማርያምን የሚሰብኩ፣ ታምረ ማርያምን የሚያስነብቡ፣ ለታምረ ማርያም ጊዜ የሚሰጡ፣ ታምሯን ስሙ እያሉ የሚያስገድዱ ካህናት፣ ዲያቆናት እንደገናም ደግሞ የቤተ ክርስቲያኒቱ ሊቃውንት ናቸው መወገዝ ያለባቸው። ለምን? በክርስቶስ ትምህርት ለማይኖር ሰው አምላክ የለውም ስለሚል ከክርስቶስ ትምህርት ርቀው ለሚኖሩ ሰዎች ወልድም የላቸው አብም የላቸው። ስለዚህ በታምረ ማርያም ምንም አይነት መንግስተ ሰማያት መግባት አይቻልም። ይህንን መስማት መንግስተ ሰማያት አያስገባም ማለት ነው። እንግዲህ ወደ ሐሳቡም ስመጣ ሌላ በማርያም ስዕል ፊት 300 ጊዜ መስገድ ይላል። እንግዲህ 300 ጊዜ በማርያም ስዕል መስገድ ምን አመጣው? እንግዲህ ለጣዖት አትስገዱ ተብሏል። ጣዖት ነው ስዕል። በነገራችን ላይ ይሄ በጻድቅ በቅዱስ በሰማዕት በነቢይ በሐዋርያ በሴት በወንድ ስም በሴት በወንድ ጾታ ተስሎ ያ በየግለሰቡ ቤት የተቀመጠ ስዕል ጣዖት እንጂ ምንም አይነት ጥቅም የለው። ሰዎች ጣዖት እያመለኩ እንደሆነ ሊገባቸው ይገባል። ጣዖትን እያመለኩ እንደሆነ የረከሰ ነገር እያመለኩ እንደሆነ እግዚአብሔር ለማይፈልገው ነገር ራሳቸውን አሳልፈው እንደሰጡ ማወቅ መቻል አለባቸው። ስለዚህ ማንም ሰው በቤቱ ውስጥ ስዕልን አስቀምጦ ግድግዳ ላይ ለጥፎ ሊሆን ይችላል፣ መሬት ላይ አስቀምጦ ሊሆን ይችላል፣ መኝታ ክፍል ሊሆን ይችላል፣ ሳሎን ላይ ሊሆን ይችላል። በየትኛውም ክፍል ውስጥ የቅዱስ የጻድቅ የሰማዕት የነቢይ የሐዋርያ የሴት የወንድ ስዕል አስቀምጦ በስዕል ፊት መስገድ በእግዚአብሔር ፊት እርግማን ነው። ስለዚህ በቤታችሁ ያለውን ስዕል አውጥታችሁ ጣሉት። በቃ አውጥቶ ማስወገድ ነው። ምክንያቱም ይሄ ጣዖት በቤት እዛች ለምትቀመጣችሁ እግዚአብሔር መንፈስ ነው። በእውነትና በመንፈስ የሚመለክ አምላክ እግዚአብሔር አለ። መልኩን አይተን አናየውም። እግዚአብሔር አምላክ ነው። እግዚአብሔር ፈጣሪ ነው። እግዚአብሔር ሉዓላዊ ነው። እግዚአብሔር ኤልሻዳይ ነው። ሁሉን አዋቂ ነው። እግዚአብሔር በእውነትና በመንፈስ በቃሉ አማካኝነት እግዚአብሔር እናመልካለን። መልክ እያየን የምናመልክ ከሆነ የምንጸልይ ከሆነ ውበት እያየን የምንሰግድ ከሆነ ባዕድ አምልኮ ነው፣ ጣዖት አምልኮ ነው። ይህንን እግዚአብሔር አይወደውም። ይህንን ትምህርት ከቤታችሁ እንድታስወጡ ነው። ይህንን ትምህርት የምትሰሙ ሰዎች ልትሳደቡ ትችላላችሁ። ክፉ ነገር ሁሉ ሊሰማችሁ ይችላል። ግን እየመረራችሁም ቢሆን ግን እውነቱ በቤታችሁ ያለውን ጣዖት አስወጡ። ጣዖት ነው፣ ባዕድ አምልኮ ነው። የሴት የወንድ ስዕል አስቀምጣችሁ በሱ ፊት እየተንበረከካችሁ ዕጣን እያጠናችሁ ጧፍ ሻማ እያበራችሁ በየወሩ በዕለቱ በቀኑ የሆነ ፈንዲሻ የሆነ ነገር መጠጥ ምናምን አድርጋችሁ እንደዚህ አይነት ነገር እግዚአብሔር አይፈልግም። ይህንን ጣዖታችሁን ከቤታችሁ እንድታወጡ ማስወገድ በጣም አስፈላጊ ነው። ሌላው በዚህ በኢሳይያስ መጽሐፍ ላይ ይህንን በተመለከተ የሚናገር ቃል ልናገር። ኢሳይያስ መጽሐፍ ላይ ሄድና በኢሳይያስ መጽሐፍ ላይ ስንመለከት እግዚአብሔር የተናገረውን ነገር ማንሳት በጣም አስፈላጊ ነው። እግዚአብሔር ይህንን ምን ይለዋል? እንደው አንድ ነገር ላንሳና ከዚያ እቀጥላለሁ። እግዚአብሔር የተመሰገነ ይሁን። ስለዚህ የእግዚአብሔርን ሐሳብ በደንብ አድርገን መረዳትም ስላለብን እንደዚህ ይላል እግዚአብሔር። ኢሳይያስ ምዕራፍ 44 ላይ ከቁጥር 6 ጀምሮ የእስራኤል ንጉሥ እግዚአብሔር የሚቤዥም የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ ፊተኛ ነኝ፣ እኔም ኋለኛ ነኝ፣ ከእኔ ሌላም አምላክ የለም፣ እንደኔ ያለ ማንም የለም። ይነሳና ይጥራ ይናገርም፣ ከጥንት የፈጠርኩትን ሕዝብ ያዘጋጅልኝ፣ የሚመጣውም ነገር ሳይደርስ ይንገሩኝ ይላል። እግዚአብሔር ነው እየተናገረ ያለው። እሺ እኔ ፊተኛ ነኝ፣ እኔም ኋለኛ ነኝ፣ ከእኔ ሌላ አምላክ የለም። እግዚአብሔር ነው የሚናገረው። ከእኔ ሌላ አምላክ የለም ብሎ ይናገራል። ከዚያስ ምን ብሎ ነው የሚናገረው? እንደኔ ያለ ማን ነው? ይነሳና ይጥራ ይናገርም፣ ከጥንት የፈጠርኩትን ሕዝብ ያዘጋጅልኝ፣ የሚመጣውም ነገር ሳይደርስ ይንገሩኝ እያለ ይናገራል። እግዚአብሔር ጥያቄ ያቀርባል። እስኪ ከእኔ በቀር ሌላ አምላክ የለም። እናንተ አምላክ ነው፣ እናንተ ለምትሰግዱለት፣ እናንተ የምታመልኩት፣ እናንተ የምትጠሩት፣ የምትማጸኑት እሱ አምላክ ነው የምትሉት ነገር እስኪ ከፊት ከዚህ ወደ ኋላ ይሄድና የፈጠርኩትን እያንዳንዱን ነገር ይንገረኝ፣ ወደፊትም ደግሞ ሊሆን ያለው ነገር ሳይደርስ አስቀድሞ ሊሆን ስላለው ነገር እስኪ ይንገሩኝ እያለ እግዚአብሔር ጥያቄ ያነሳል። እኛም አሁን ጥያቄያችን እናንተ በቤታችሁ ያስቀመጣችኋቸው ጣዖታት ወይም በስዕል በሴት በወንድ በቅዱስ በጻድቅ በነቢይ በሐዋርያ በተለያየ ህብረ ቀለማት የተንቆጠቆጠ ስዕል ቤታችሁ ያስቀምጣችሁ
የምታመልኩ ሰዎች እስኪ የጥንቱን የኋላውን እንደገና የወደፊቱን ይናገሩ። እስኪ አፍ አውጥተው ይናገሩ። እስኪ መልእክት ያምጡ። እስኪ ድምፅ ያሰሙ። የለም እንዲህ አይነቱን ነገር ከቤታችሁ እንድታስወግዱ ነው። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የስዕል አምልኮ በስፋት አለ ማለት ነው። የስዕል አምልኮ በስፋት በጣም በስፋት አለ። ስዕልን አምልኮ እግዚአብሔር አይቀበልም። ከጣዖት አምልኮ ርቃችሁ እውነተኛው ወደሆነ ወደ እግዚአብሔር ወደ እስራኤል ቅዱስ ወደ እግዚአብሔር እንድትመለሱ በእግዚአብሔር በልጁ በክርስቶስ ኢየሱስ የተፈጸመውን የማዳኑን ስራ አውቃችሁ ተረድታችሁ በወንጌል ተምራችሁ በወንጌል ቃል ጸንታችሁ በክርስቶስ ኢየሱስ ደግሞ አምናችሁ ንስሐ ገብታችሁ ክቡር በሆነው በፈሰሰው በክርስቶስ ኢየሱስ ደም ታጥባችሁ ከኃጢአት ከርኩሰት ከሚመጣው ከእግዚአብሔር ቁጣ አምልጣችሁ ድናችሁ መንግሥተ ሰማያት እንድትገቡ የሚያስፈልጋችሁ ዋና መሰረታዊ ነገር ኢየሱስን የግል መድኃኒት አድርጎ መቀበል ነው። ይህንን ያደረገ ሰው መንግሥተ ሰማያት ይገባል። ተአምር ያሰማ መንግሥተ ሰማያት አይገባም። በተአምረ ማርያም ባለው ትምህርት ሰው መንግሥተ ሰማያት አይገባም። ተአምረ ማርያምን የሚያነቡ የሚያስተምሩ ሰዎች እንዲሁም ሊወገዙ ይገባቸዋል። ስለዚህ ይህንን መልእክት የምትሰሙ ሰዎች፣ በመላ ዓለም ያላቸው ሰዎች አሁን ያነሳኋቸውን ሐሳብ ከመጽሐፍ ቅዱስ ጋር በማዛመድ ትክክለኛ የሆነውን የእግዚአብሔርን ቃል በመያዝ ለእውነት ልባችሁን እንድታስገዙ ወደ እግዚአብሔር መንግሥት ለመግባት ክርስቶስን በልባችሁ አምናችሁ እንድትቀበሉ መዳን የሚገኝበትን ትምህርት የእውነትን ቃል የእግዚአብሔርን ቃል ሰምታችሁ በርሱ አምናችሁ እንድትድኑ መልእክቴን ጥሪን አስተላልፋለሁ። ስለዚህ ይህን መልእክት የምትሰሙ ሰዎች በመላ ዓለም ያላችሁ ሰዎች ሼር በማድረግ ላይክ በማድረግ አብረን የእግዚአብሔር መንግሥት እንስራ። የእግዚአብሔር መንግሥት ይቀጥላል። የዚህ ዓለም መንግሥት ግን ወደ ብርሃን እየመጣ ጨለማው እየተገፈፈ ብርሃኑ እየደመቀ ይሄዳል ማለት ነው። ስለዚህ ለባለስልጣናት፣ ለሁሉም ሰው፣ ለመሳፍንት፣ ለመኳንንት፣ ኃያላን፣ ጠቢባን፣ አዋቂዎች፣ ምሁራን ለሚባሉት ሁሉ ወንጌል ስለሚያስፈልግ የእግዚአብሔርን መንግሥት የእግዚአብሔርን ቃል በእንዲህ አይነት መንገድ ለማስተላለፍ ጥረት አደርጋለሁ። እግዚአብሔር አምላክ ይባርካችሁ። ተባረኩልኝ። ወስብሐት ለእግዚአብሔር።